ማቋረጥ አልፈልግም ነው የኔን አቋርጣለሁ ስትል ግን አቋርጣታለሁ። እኔ ጋር አልደረሰችም። በራሷ እየታየች ነው፣ እየተጫወተች ነው። እኛንም ታስቀናለች። ስድቡም የለም ምንም የለም። ስለዚህ ዌልካም ነው ማለት ያለብን። ይሄንን የማይፈልጉ ግን ሁለት ሽማግሌዎች አሉ፣ አሮጊትና ሽማግሌዎች። እነሱ መጡ። ጂጂኪ እንደማን ሰምታችኋል? ጂጂኪያ እንኳን ሰርጀሪ አርጋ እንደዚህ አልሆነችም እንደዚህ አለችም ብላ ፊንገርም ወደ እኔ መጣች። ያኛውን በውስጥ በኩል እንሂድባት አለኝ። አልሄድባትም አልኳቸው። ውሸት ነው። በመጀመሪያ መስሎኝ ነበር። እንዲያውም የመጀመሪያ ጊዜ ትዝ ይለኛል አበሻ ሬስቶራንት ውስጥ ምግብ እየበላው ሳያት የራሷን ጓደኞች ስጠይቅ አዋርጋለች አሉ። ቆይታየውና አንቺ ማርክ ሰርጀሪ ምናምን ብዬ ተናገርኳት። ከዛ ሳያት ግን ጊዜውን ሳስበው ምክንያቱም ስለ ሰርጀሪ እኔ አራት ዓመት በሙሉ ጥቅሙንም ጉዳቱን ማውቄ ስላደረኩት ማለት ነው። አንደኛ ሰርጀሪ ያደረገ ሰው በ4 ሳምንት ውስጥ እንደዚህ፣ ሁለተኛ ነገር ሰርጀሪ ያደረገ ሰው ፊቱም አብሮ አይከሳም። የኦሮሞን ህዝብ ከዳሽው። እኔ ህዝቡን አልከዳው፣ ወሮ በላ ኦሮሞዎችን የከዳዋቸው እዚህ ቲክቶክ ላይ ያሉት። ህዝቤንም አልከዳው፣ ግን ወሮ በላና ወሮ በላውን ግን አሳድድላለሁ። ይህንን ቶፒክ ስጨርሰው አሁን ቀን ሙሉ ጊዜ አለ። ስለዚህ ይሄ ነገር ልክ አይደለም ብዬ ተናገርኩ። ከዛ ላይ ማሳዘነችኝ። ከዛ ላይ የሆነ ሰው በውስጥ መጣና ስሙ መናገር አለ። ጂጂ እንደዚህ ነገር እንዳትና እኔ ለምን መናገራት አልናገራት። አንደኛ ምንም አላረገችኝ። ድሮ ተሳድባለች። አሁን እኔ እንደዚህ አይነት ሰው እኔ 13 ዓመት ታቆኛላችሁ እዚህ ሚዲያ ላይ። 13 ዓመት ነው። በግል የመጣም በግል ይመልሳለሁ፣ በፖለቲካ የመጣም በፖለቲካ መልሳለሁ። ግን እኔ ልጄን የምታክል ሴትዮ ጋር ወርጄ እንዲህ ነው አይደለም። ቢኮዝ እኔ አሉት አይመቸኝም። በቃ እኔ ቀናተኛ አይደለሁም። አንድ ሰው ሲያገኝ ቀናተኛ አይደለሁም። አንድ ሰው ትልቅ ሰው ሲሆን እኔ የምታገለው አንደኛ ነገር ለሁላችሁ ኦሮሞ ልበል እንጂ ሁሉም ደስተኛ እንዲሆን ነው የምፈልገው። ካልሆነ እኔ ዛሬ የምኖረውን ኑሮ አልኖርም። ኦኬ ደስተኛም አልሆነ ያረኳት ነገር በሙሉ ዞራ ሌላ ስለምትመጣ አዶናይን በምን ጠመድሽው? አዶናይን እኔ አልጠመድኩትም። አዶናይ ህጉን አልተከተለም። የካናዳን አናካትትም ካላችሁ እነ መማር እያሉ ሌሎቹ እያሉ ለምን ታካትታለች? ሁለተኛ ነገር ደግሞ አንዳንድ ሰዎች አመጣጣቸውን አክሴፕት አድርጉና ቅድሚያ ሰጧቸው። እናንተ ጅሎች ደግሞ ሜዲን ካናዳዎች ደግሞ አታጭበርብሩ። ሁሉ ጊዜ ሜዲን